ሰላም እንዴት ናችሁ? የመጀመሪያ የማንቸስተር ዩናይትድ ፈራሚ የሆነው እንግዲህ አንድሬ ሳንቶስ በዛሬው ዕለት በክለባችን ኦፊሻል እውቅና ተሰጥቶታል። መፈረሙም ተረጋግጧል። የማንቸስተር ዩናይትድ ተጫዋች መሆኑም ተበስሯል ማለት ነው። ከዚህ ጋር በተያያዘ አንዳንድ ጉዳዮችን እናነሳለን። ያው አንድሬ ሳንቶስ የሰጣቸው አስተያየቶች አሉ። እንደውም ማንቸስተር ዩናይትድ አማካይ ክፍሉን መልሶ በማደራጀት መልሶ ግንባታውን በመቀጠል እያለበት ሂደት አንድሬ ሳንቶስን ወደ 50 ሚሊዮን ፓውንድ ማስፈረሙን አስታውቋል። ዩናይትድ ብራዚል አማካኝ አንድሬ ሳንቶስን ከቼልሲ በ50 ሚሊዮን ፓውንድ የሚያደርሰውን ስምምነት ካጠናቀቀ በኋላ ማረጋገጡን ወይም ደግሞ ይፋ አውጥቶታል ዛሬ ማለት ነው። ዩናይትድ ለ22 ዓመቱ አማካኝ መጀመሪያ ላይ 48 ሚሊዮን ፓውንድ የሚከፍል ሲሆን ቀሪው 2 ሚሊዮን ፓውንድ ደግሞ ከተጫዋቹ ብቃትና ውጤት ጋር በተያያዙ ተጨማሪ ክፍያዎች የሚፈጸም ይሆናል ማለት ነው። ተጫዋቹም በኦልትራፎርድ የ5 ዓመት ውል መፈጸሙ ተነግሯል ማለት ነው። ሳንቶስ በቼልሲ በሞይስ ካይሴዶ እና በኤንዞ ፈርናንዴዝ ጥላ ስር በመሆኑ የመጫወቻ ጊዜ አጥቶ ስለነበር በዚህ ክረምት ስታንፎርድ ብሪጅን ለመልቀቅ ፈልጎ ነበር። ባለፈው የውድድር ዘመን በፕሪሚየር ሊግ 27 ጨዋታዎችን ቢያደርግም በቋሚነት የጀመረው 13ቱን ብቻ ነበር። እንደ ማንቸስተር ኢቭኒንግ ኒውስ ዘገባ ማንቸስተር ዩናይትድ በዚህ ክረምት በካርሎ አንቸሎቲ የዓለም ዋንጫ ስብስብ ውስጥ ሳይካተት የቀረውን የብራዚል ብሔራዊ ቡድን ተጫዋች ዝውውር በፍጥነት አጠናቋል። ይህም ማለት ተጫዋቹ በቅርቡ የቅድመ ውድድር ዘመን ልምምድ ይጀምራል ማለት ነው። ክለቡ ከዌርክሳም እና ከሮንስቦርግ ጋር በሚያደርጋቸው የመጀመሪያ ወዳጅነት ጨዋታዎች ላይ ይሰለፋል ተብሎ ይጠበቃል። ያኔ ደግሞ የበለጠ ይዋሃዳል ከቀሪው ተጫዋቾች ጋር። ታዲያ የማንቸስተር ዩናይትድ ይፋዊ መግለጫ ምን ይላል? ክለቡ ዝውውሩን አስመልክቶ በወጣው መግለጫ ላይ እንዲህ ብሏል። ማንቸስተር ዩናይትድ አንድሬ ሳንቶስ የምዝገባ ሂደቱን እንደጨረሰ ክለቡን መቀላቀሉን በማብሰሩ ደስተኛ ነው ይላል። የብራዚል ኢንተርናሽናል ተጫዋቹ እስከ ሰኔ 2031 ድረስ የሚቆይ ውል የፈረመ ሲሆን ውሉን ለተጨማሪ 1 ዓመት የመራዘም አማራጭም ተካቶበታል። እስከ 23 ዓመት በታች የብሔራዊ ቡድን የብራዚል ማለት ነው በአምበልነት የመራው የ22 ዓመቱ ወጣት በ2025 የፊፋ የዓለም ክለቦች ዋንጫን ማሸነፍ ችሏል። ባለፈው ውድድር ዘመን ቼልሲን 43 ጊዜ የወከለ ሲሆን በፕሪሚየር ሊጉ ከ22 ዓመት በታች ከሆኑ አማካዮች መካከል ከፍተኛውን የኳስ ማቀበል ስኬትና በየ90 ደቂቃው ብዙ ወደፊት የሚሻገሩ ኳሶችን ፕሮግሬሲቭ ፓስ ያደረገ ተጫዋች ሆኗል። ከዚያ በፊት የነበረውን የውድድር ዘመን በውሰት በአርሲ ስትራስቦርግ ያሳለፈ ሲሆን ከዛ ደግሞ ቡድኑን በተደጋጋሚ በአምበልነት መርቷል። 11 ጎሎችን አስቆጥሮ 5 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። ቼልሲ ሳንቶስን በጥር 23 የ18 ዓመት ወጣት እያለ ያስፈረመው ቢሆንም አማካይ ወደ ዋናው ስብስብ ለመግባት እንግዲህ እጅግ በጣም ታግሏል። በስትራስቦርግ ስኬታማ የውሰት ጊዜ ያሳለፈ ቢሆንም በኖቲንጋም ፎረስት ግን አስቸጋሪ ዓመት አሳልፏል። ይህ ዝውውር በዚህ ክረምት በኦልትራፎርድ የተካሄደ ያለው የአማካይ ክፍል መልሶ ግንባታ አካል ሲሆን የቤልጂየም ኢንተርናሽናል ዩሪ ቴሌማንስም እንደዚህ በዚህ ሳምንት ከአስቶን ቪላ ክለቡን ይለቃል ተብሎ ይጠበቃል ማለት ነው። የአንድሬ ሳንቶስ የመጀመሪያ አስተያየት ምን ይመስል ነበረ? እንደምታውቁት እንግዲህ አንድሬ ሳንቶስ የመጀመሪያው ቃላት ምን ይመስል ነበረ? በ50 ሚሊዮን ፓውንድ ወደ ማንቸስተር ዩናይትድ ከተዘዋወረ በኋላ ምን ጉዳዮችን አነሳ? የ22 ዓመቱ ብራዚላዊ አማካይ አንድሬ ሳንቶስ በኦልትራፎርድ የ5 ዓመት ውል ከፈረመ በኋላ የቀድሞ አማካይ ማይክል ካሪክ ለሱ ፍጹም የሆነ አሰልጣኝ እንደሆነ ያምናል። ዝውውሩ የተፈጸመው መነሻ 48 ሚሊዮን ፓውንድ እና 2 ሚሊዮን ፓውንድ ተጨማሪ ክፍያዎችን በያዘ ስምምነት ነው። ባለፈው የውድድር ዘመን ማጠናቀቂያ ላይ ሀገረሰቡ ካዜሚሮ ወይም ደግሞ የሀገሩ ልጅ ካዜሚሮ ክለቡን መልቀቁን ተከትሎ ሳንቶስ የዩናይትድ የአማካይ ክፍሉን መልሶ ግንባታ አካል ሆኗል። የአንድሬ ሳንቶስ አስተያየት ምንድን ነው? ስለ ማንቸስተር ዩናይትድ ያለው ነገር ሁሉ ልዩ እንደሆነ ነው። አንዳንድ እኔ በጣም የማደንቃቸው ታላላቅ ተጫዋቾች አይዶልስ ብዬ የምጠራቸው የተጫወቱበትን ክለብ መቀላቀል መቻሌ አስገራሚ ስሜት ይሰጠኛል ብሏል። እንደ አንድ አማካይ ተጫዋች ከማይክል ካሪክ ለመማር እድል በማግኘቴ በጣም ጓጉቻለሁ። በሙያዬ ቀጣዩን ደረጃ እንድሻገርና ህልሞቼን ለማሳካት እንድተጋ እሱ ለእኔ ፍጹም አሰልጣኝ ነው ብሎታል። ክለቡ ምን ያህል ትልቅ ዓላማ እንዳለውና እዚህ የተፈጠረው አካባቢ አየር ምን ያህል አስደናቂ እንደሆነ ሁሉም ሰው ነግሮኛል። ኦልትራፎርድ ድባቡን አውቀዋለሁ። የስብስቡ ጥንካሬ ምን ያክል ከፍተኛ እንደሆነ እረዳለሁ። ለትላልቅ ዋንጫዎች ለመወዳደር አብረን የምናደርገውን ትግል ለመጀመር ልክ የለኝም፣ በቃ መጠበቅ አልቻልኩኝም ሲል ተናግሯል ማለት ነው። በአንጻሩ የክለቡ ስፖርቲንግ ዳይሬክተር ጄሰን ዊልኮክስ ምን አሉ? አንድሬ እጅግ በጣም ጥሩ የቴክኒክ ብቃት ያለውና
በሁለቱም የሜዳ ጫፎች በመከላከልም ሆነ በማጥቃት ላይ በጨዋታው ላይ ተጽዕኖ ማሳደር የሚችል ድንቅ አማካኝ ነው ሲል ገልጾታል። በጣም አስፈላጊ በሆነ ቦታ ላይ ለእኛ ዋነኛ ኢላማችን የነበረ በመሆኑ ከቅድመ ውድድር ዘመን ልምምድ ቀደም ብሎ የማይክል ካሪክን ስብስብ መቀላቀሉ አስደስቶናል ያለው በአሁኑ እድሜው ሰፊ ልምድ የመሪነት ብቃት ያለውና ችሎታዋን በከፍተኛ ደረጃ ያስመሰከረ ቢሆንም አንድሬ አሁንም የበለጠ የማደግ ትልቅ አቅም አለው። በማንቸስተር ዩናይትድ ውስጥ ደግምቆ ሲወጣ ለማየት ልንጠብቅ አንችልም ሲል ነው የተናገረው። ሁሉም ሰው እንግዲህ ያንን እያለ ይገኛል። በተለይ ደግሞ ሲጫወት ለማየት በጣም ጓግቷል። በተቃራኒው ደግሞ እሱም ተጫዋቹም የልጅነት ህልሙ እውን እንደሆነ አይነት ነው ሲናገር የነበረው። ይህ ተከትሎ በርካታ የማንቸስተር ዩናይትድ ተጫዋቾች ብሩኖ ፈርናንዴዝ እና ሃሪ ማጓየር ጨምሮ የተለያዩ ተጫዋቾች እንኳን ደህና መጣ እያሉት ይገኛሉ። ሳንቶስ ዛሬ በካሪንግተን ልምምድ ማድረጉንም ሰምተናል ማለት ነው። ለቅዳሜ ወዳጅነት ጨዋታ ይደርሳል እየተባለ ይገኛል ማለት ነው። በሳንቶስ ዙሪያ እጅግ በጣም ኦፊሻል የሆነ ያልተጠበቀ ነገሮችን እያደረገ የሚገኘው ክለባችን ማንቸስተር ዩናይትድ ሳንቶስን በማንቸስተር ቤት የ17 ቁጥር ማሊያን እንደሚለብስ ወይም ደግሞ ይለብሳል ተብሎ እንደሚጠበቅ ይገመታል። ያንን ይሰጧል ተብሎ ይጠበቃል። እንደውም ሳንቶስ ሲናገር ከካሪክ ጋር ለ30 ደቂቃ ያክል ሚቲንግ ማድረጋቸውን እርስ በርስ መነጋገራቸውን እና ከዛ ስብሰባ በኋላ በጣም አስገራሚ ሰው እንደሆነ መረዳቱን ነው የገለጸው እና አብሮ መስራቱ በጣም እንዳስደሰተው ቀጣይ ደግሞ በደንብ እንደሚጠብቀው ከሱ ጋር ረጅም ርቀት መሄድ እንደሚጠብቅ ተናግሯል። ከዛም በኋላ እንግዲህ የልጅነት ህልሙ ማንቸስተር ዩናይትድ የልጅነት ምኞቱ እንደሆነ ነው የተገለጸው። በጣም ብዙ ሰዎችም እንግዲህ ያንን እየገለጹ ይገኛሉ። ከፈረመ በኋላ ሳንቶስ ከልጁ እንዲሁም ከእጮኛው ጋራ በኦልትራፎርድ ጉብኝት ሲያደርግ ተስተውሏል እና አሁንም ቢሆን ክለባችን ማንቸስተር ዩናይትድ ዛሬ ማለት ነው እጅግ በጣም ሰበር የሆነ መረጃ ያው ሰምተናል አይደለ? ቴሌማንስን ወደ ማንቸስተር ዩናይትድ አዘዋውሯል። ይሄ ዝውውር በጣም ቀመር ያለው ዝውውር ይመስላል። ማንቸስተር ዩናይትድ የፈለገው ያየው ሁሉ ወይ ሌላ ክለብ ይመኘዋል ወይ ደግሞ ዋጋቸው ይወደዳል። ታዲያ ይሄ ሳይለንት ኪለር የሆነ ድምፅ አልባ ገዳይ በሆነ መልኩ ተጫዋቾችን ማስፈረም ችሏል። ዛሬም የተረዳ ነው ያንን ነው። ቴሌማንስን በነገራችን ላይ የቴሌማንስን ዝርዝር ጉዳይ በነገው ማለዳ የዩቲዩብ ቪዲዮ ላይ ጠብቁ። ሰፋ ያሉ ጉዳዮችን ከቴሌማንስ ጋር ተያይዘው ወደ እናንተ ማደርሳችሁ ነው የሚሆነው። እንዴት ከማን እንዴት ይበልጣል፣ በምን ይሻላል፣ በምንድን ነው ድክመቱ የሚሉትን ጉዳዮች መረጃዎችን አሰባስቤ ወደ እናንተ ማቀርብ ይሆናል። ለማንኛውም ግን የመጀመሪያው የማንቸስተር ዩናይትድ ፈራሚ ያው ኤደርሰን ዝውውሩ ኢግኖር ስለተደረገበት አሁን ላይ የመጀመሪያ ማንቸስተር ዩናይትድ የማይክል ካሪክ ፈራሚ የሚሆነው ማለት ነው ሳንቶስ ነው ማለት ነው። ሳንቶስ በማንቸስተር ዩናይትድ ቤት በመልክ ጎምርቶ ይወጣል። ይሄ ብራዚላዊ ተስፈኛ አማካይ አንድሬ ሳንቶስ ወደ ክለባችን የሚያደርገውን ዝውውር ማጠናቀቁን ተከትሎ በጣም ተጠባቂ እያደረገው ይገኛል። በምን ያክል ልክ እንደዚህ ይጫወታል፣ ክለቡን ይረዳዋል፣ አምና የነበረውን ስህተት በምን ሂደት ያርመዋል የሚሉት ጉዳዮች አጠያቂ ናቸው፣ ተጠባቂ ያደርጓል። ለማንኛውም ፕሬሲዝኑን በደንብ የምንመለከተው ይሆናል። አንድሬ ድንቅ አማካኝ እንደሆነ የማንቸስተር የቦርድ ሰዎች በሚገባ ይረዱታል። እሱም በዚህ ታላቅ ክለብ ውስጥ ደምቆ ስሙን መጻፍ የሚችልበትን እድል ያመቻቻል ወይንስ ደግሞ ያባክናል? የምናየው ነው የሚሆነው። ለማንኛውም እናንተ ማሳባችሁን ስጡን። የኢኒዮስን አካሄድ ግን እንዴት አያችሁት? ምክንያቱም አስፈሪ ነገር ከፊት ያለ ይመስላል። በርካቶቻችሁ ኮሜንት ላይ ሳይ ማለት ነው አይ ጉድ ነው የሳንቶስን ጉዳይ ስትሉ፣ እኔ ግን በተቃራኒ ነው ማየው። ምናልባት በተለይ ደግሞ የቴሌማንስ ጉዳይ እጅግ በጣም ኤክስፒሪየንሱ ይጠቅማል ብዬ አስባለሁ እና ልምዱ በደንብ ከኤደርሰን ይልቅ እድሜው 29 ነው ቢባልም ኤክስፒሪየንሱን እንደ ትልቅ ነገር እንጠቀማለን። ምናልባት ሁለቱም ችግራቸው ፍጥነት ላይ ነው። ፍጥነት ላይ ደግሞ ሊያገዘው የሚችል አንድ አማካይ የኢኒዮስ ሰዎች እያጠኑ ነው እየተባለ ይገኛል። ዞሮ ዞሮ ግን ይሄ ዝም ብለው መሄዳቸው በድብቅ ግርግር ሳይኖር ድንገት እኔ የቀድሞውን የቴሌማንስን ጉዳይ እንደ አጋጣሚ ስልኬን ቼክ ሳደርግ ነው ሂርቢጎ ማንቸስተር ዩናይትድ ይላል። ስለ ቴሌማንስ ምን ዝውውር ይፈልገው አይፈልገውም፣ ሳንቶስን ይፈልገው አይፈልገው ጭራሽ የምናውቀው ታሪክ የለምና ድንገት ሰርፕራይዝ ያደረገን ይገኛል። ለማንኛውም ነገ ጠዋትስ ምን ያስመለክተናል ክለባችን ምናየው ነው የሚሆነው። ዋካችሁ አዲስ የሆናችሁ ካላችሁ ተቀላቀሉን፣ አብረን እንስራ። መልካም ምሽት።